ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ ውድ ቤተሰቦቼ? ያለሁ አልሐምዱሊላህ። እናንተስ እንዴት ናችሁ? ስራ፣ ጤንነት፣ አፍያ ከኔ ጋር ሁሉ ሰላም ነው። ምስጋና ለአላህ ለዓለማቱ ጌታ። ውድ ቤተሰቦቼ እንግዲህ ዛሬ ለየት ያለ ቅባት ይዤላችሁ መጥቻለሁ። በጣም ቆንጆ የፀጉር ዘይት ነው። እኔ የጠቀመኝን ወላሂ እስከ ዛሬ እንደዋዛይቸው በደንብ ተጠቅሜው አላውቅም ነበር። አሁን ግን በደንብ ለውጥ አይቼበታለሁ። በደንብ እየተጠቀምኩት ነው። ውድ ቤተሰቦቼ በዚህ አጋጣሚ ተጠቅማችሁት ለውጥ ያያችሁበት ልጅ ኮሜንት ላይ ብታሳውቁ ደስ ይለኛል። ያልረዳችሁም ደግሞ ያልጠቀማችሁም ካላችሁ ኮሜንት አስተያየታችሁን ብጽፉልኝ ደስ ይለኛል። በጣም ቆንጆ ነው። እኔ ወድጄዋለሁ። የምር ሳውዲ ከመጣሁ ስንት ዓመቴ ያው እገዛዋለሁ፣ ግን በደንብ በአግባቡ አልጠቀመውም ነበረ። ዝም ብዬ የሆነ ሰዓት ነበር። አሁን ግን በደንብ እየተጠቀምኩት በጣም ፀጉሬን ለውጥ አሳይቶልኛል። ውድ ቤተሰቦቼ ደግሞ የፀጉር ለውጥ ስንላችሁ ግዴታ ርዝምና ብቻ አይደለም። የሆነ ልስልስልስ ብሎ የፀጉራችን ወዝ ተመልሶ በደንብ ካመረልን ያን ራሱ አንድ ለውጥ ነው። በእርግጥ ያረዝማል። በደንብ ከተጠቀምነው ርዝመቱን በጣም ነው የሚጨምረው። ግን ግዴታ መርዘሙ ወይም ማጠሩ ብቻ አይደለም የፀጉር ውበቱ። ያው የፀጉራችን ዛላው ሲያምር ነው እንጂ መርዘሙ ረጃጅም ፀጉር ኖሯቸው የማያምር ፀጉር አለ። በነገራችን ላይ ፀጉራቸው ረጅም ሆኖ ግን ለእይታ ስታዩት የሆነ የማይስብ አለ። እንደዛ ከሚሆን ደግሞ መካከለኛም ሆኖ ስታዩት የፀጉሩ ዛላው የሚያምር በጣም ቆንጆ ወፍራም ሆኖም ደግሞ ልስልስ ያለ እንደዛ አይነት ፀጉር ነው አሁን የምፈልገው እና እንደዛ እንደምፈልገውም ሆኖልኛል። አልሐምዱሊላህ